Hi, I'm going to present a course in miracles in Amharic, which is the official language of Ethiopia. በአማርኛ ኮርስ ኢን ሚራክልስ ማለት ትምህርተ ተአምር ማለት ነው። ይህ ትምህርት በስነ ልቦናዊ ስልጠና ላይ የተመሰረተ ነው። ቋንቋው ክርስትናን የተከተለ ኢየሱስ ክርስቶስን የሚከተል ነው። እና ዛሬ መናገር የምፈልገው ዋንኛ አርስቴ የመጀመሪያው ስለ መንፈስ ቅዱስ ነው። እያንዳንዳችን በስጋ የታጠርን በሰውነት በአካል ስር ያለን ሰዎች ነን። በዚህ ጉዟችን ውስጥ ብዙ ጊዜ መንፈሳችንን እንረሳለን። መንፈስ ቅዱስ መሆናችንን እንረሳለን። እግዚአብሔር አምላክ መንፈስ ነው። እግዚአብሔር አምላክን መከተል እንረሳለን። ኢየሱስ ክርስቶስ መንፈስ ነው። ኢየሱስ ክርስቶስን መከተል እንረሳለን። ስለሆነም መጽሐፍ ቅዱስ እንደሚለው በመጀመሪያ የእግዚአብሔር መንግስት ፈልጉ፣ ከዛ በኋላ ሁሉም ነገር ይፈጸምላችኋል እንደሚለው። በእንግሊዝኛ seek ye the kingdom of God and everything shall be added unto you እንደሚለው ሁሉም ነገር አድርገን ትተን ባለን በሁለመናችን መንፈሳችንን እንድንከተል ይገባል። ይህን ካላረግን በዚህ ዓለም ውስጥ ባለ በስጋዊ በገንዘብ በወሲብ በሌላው ነገር ታስረን የሚጠብቀን ሞት ብቻ ነው የሚሆነው። እና የኔ መልእክት ዛሬ ለኢትዮጵያውያን በሙሉ አማርኛ ተናጋሪዎች በሙሉ አንደኛ ህይወታችንን በሙሉ ለእግዚአብሔር ልንሰጥ ይገባል። ሁለተኛ ይቅርታ አድራጊዎች መሆን አለብን። ያለ ይቅርታ ምንም ነገር ሊታጠብ ሊነጻ አይችልም። ኢየሱስ ክርስቶስ መሞትና ማረግ ከይቅርታ ጋር የተያያዘ ነው። ሶስተኛው ፍቅር ነው። ፍቅር ለማንኛው ለጥቁር ነጭ ቢጫ ቀይ አረንጓዴ ለሀገር ውስጥ ለሀገሮች የሰው ልጆች ለሆኑ ሁሉ እንዲሁም ከሰው ልጆች ባሻገር ለእንስሳት ለመሬት ለራሷ ፍቅር ልንሰጥ ይገባል። ፍቅርም ልንቀበል ይገባል። ሌላው ለአዲስ ሐሳብ ክፍት ሆኖ ማንኛውም ነገር ከአእምሮ ጋር በማብላላት ውጤትን ለማግኘት መሞከር ነው። ይሄ በእንግሊዝኛ ኦፕን ማይንድነስ የሚባለው ነው። እና ብዙ ጊዜ ኢትዮጵያውያን ችግራችን መቆጣጠር፣ የተዘጋ መንገድ መጓዝ፣ ሌላውን መጠራጠር፣ አሉባልታ የኔ መሳሰሉ ነገሮች ሁሉ አሉ። እነዚህን ሁሉ አጥቦ ነፃ ለመሆን ይቅርታ አድራጊነትና ፍቅርና ክፍት ልቦና እንደሚያስፈልገን ነው። ከዚህ ጋር በተያያዘ ትልቁ ሌላው ነገር የሰላም የውስጥ ሰላም የፍቅር የደስታ የውስጥ ደስታ እነዚህን ከመንፈስ ጋር አስተሳስረን ሁላችንም ስነ ልቦናዊ ስልጣናችን በመከተል ከፍተኛ ጥረት በማድረግ ልባችን ለእግዚአብሔር ከፍተን ጸጋን መቀበል መቻል አለብን። አሜን and hallelujah. አሜን።